ምን አለው ከማለት ማን አለው ማለት ጥሩ ነው። ምን አላት ከማለት ማን አላት፣ ማን ነው የምታመልከው፣ ማን ነው የምትከተለው፣ ማን አላት ነው እንጂ ምን አላት። በቁሳቁስ ላይ የተመሰረተ ትዳር፣ በቁስ ላይ የተመሰረተ ትዳር ቁስል አለበት። በኋላ ያ ቁስል አንድ ልጅ ሀብታም ነው ማገባው ትለኝ ነበር። ፓስተር እኔ ሀብታም ነው ማግባት ፈልገው። ሀብታም ለምንድን ነው አልኳት። ቤተሰቦች ድሆች ስለሆኑ በዚህ በቁንጅና የተጠቅሜ የቤተሰቦችን ድህነት ማላቀቅ ነው ፈልገው አለች። አዲስ አበባ እና ሀብት ገንዘብ ያለው ለምን ስላት ሲሞት ሁሉ ለመውረስ፣ ፋብሪካውንም ለመውረስ፣ በባንክ ያለውንም 6ቱንም ዲጂት ለመውረስ። የኔት ተሳስተሻል። አንደኛ ሀብታም ቶሎ አይሞትም። ሀብታም ቶሎ አይሞትም። ከሞተም ገንዘቡን ሁሉ ታክሞበት ጨርሶት የምትወርሺው አሳጥቶ ነው የሚሞተው። ስለዚህ በክርስቶስ ሀብታም የሆነ በእግዚአብሔር ሀብታም የሆነ ሰው ፈልጊ። በራእይ ይታወቃሉ፣ በተለያየ ነገር ይላሉ። እዚህ ላይ 3+5 የእግዚአብሔር ፈቃድ ማወቂያ ብዬ አስቀምጫለሁ። በማኑዋል ነው ይሄ በነገራችን ላይ መጽሐፌ። አንዳንድ ጊዜ ደስታ ከኤክስተርናል የሆነ ከውጫዊ ነገር ስለሚመጣ መጠንቀቅ ያስፈልጋል። ለምሳሌ ልጁ ካፒቴን ከሆነ ፍሪ ፍላይት አለው። ሲቲዝን ሆኖ በጣም ዲለር ከሆነ ወይ የሆነ ሀብታም ከሆነ ደስ የሚል ነገር ይመጣል። ስለዚህ ይሄ ደስታ ከውጫዊ ነገር ነው የመጣው ወይስ ሪሊ ከጌታ መንፈስ ነው የሚለውን ማጣራት ነው እንጂ የእግዚአብሔር ፈቃድ ደስታ ነው የሚሞላው። የሚጨንቅሽ ከሆነ ማቆም ነው ያለብሽ። ስለ ልጁ ስታስቢ ቆይ ልጸልይበት 1 ወር ስጠኝ ብለሽ እየጸለይ የሚጨንቅሽ ከሆነ ቆም ማድረግ ይሻላል። ዝም ብለን ብንዘምር ይሻላል። ኳየር ብንዘምር ይሻላል። አንተም መሳሪያው ምታ፣ ሁሌ ልቤን ከምትመታ። ስለዚህ የእግዚአብሔር ፈቃድ በጎ ነው፣ ደስ የሚያሰኝ ነው። ሶስተኛው ፍጹም ነው። ብሬክ የለበትም፣ እንከን የለበትም። የእግዚአብሔር ፈቃድ ከሆነ ማለት ነው። 3 እነዚህ ናቸው። 3+5 5ፉ ደግሞ ምንድን ናቸው? 5ፉ ደግሞ በጣም ከባድ አይደለም። አንዴት ወደ ቢሮ መጣ። የእግዚአብሔርን ፈቃድ ማወቅ አልቻልኩም። ከጮኛዬ ጋር 3 ዓመታችን ነው። እስካሁን የእግዚአብሔርን ፈቃድ አላወቅኩም ማለት ነው። እስክሪብቶና ወረቀት ያዥ ያልኳት። አሁን 5 ጥያቄ ጠይቅሻለሁ። 5ቱንም ራይት ካገኘሽ የእግዚአብሔር ፈቃድ ነው። እሺ፣ አንደኛ ልጁ ክርስቲያን ነው ወይ? አዎ፣ በጌታ ቤት 13 ዓመት ሆኖታል። ራይት። ሁለተኛ ፍቅር አላችሁ ወይ? ትወጂዋለሽ ወይ? ይወድሻል? በጣም ነው የምንዋደደው። ራይት። ሶስተኛ እድሜው ከ20 ዓመት በላይ ነው ወይ? 27 ዓመቱ ነው። ራይት። አራተኛ ወንድ ነው ወይ? ፓስተር አዎ ወንድ ነው። ወንደላጤ ነው ወይስ ወንደቃጤ ነው የሚለው መለየት አለበት። እነዚህ ጌይ ሌዝቢያንስ እንደዚህ ተለያየውን ቆሮንቶስ ላይ ወንደቃጤ ብሎ ነው የሚጠራቸው። ወንደላጤ ነው ልጁ ወይስ ወንደቃጤ ነው? ወንድ ብቻ ነው ወይስ በውስጡ እነትየበለጡ እነትያለሚቱ ይሰማኛል ይላል? አረ ፓስተር ወንድ ነው። ራይት። አምስተኛና የመጨረሻ ቤተሰብና ቤተክርስቲያን ተስማምተዋል። በጣም ነው የሚወዱት። ለቤተሰቦቹ አስተዋውቀኛል፣ ለቤተሰቦቹ አስተዋውቂያለሁ። ቤተክርስቲያንም ደግሞ በጣም ነው የኛን ሰርግ የሚጠብቁት። የእግዚአብሔር ፈቃድ ነው። 3+5 ማለት ነው። ጌታ ይባርክ። ጨርሰሃል ሰሞኑን ማለት ነው። ይህን መጽሐፍ በኩል ካላየው ውስብስብ አታርጉ። የእግዚአብሔር ፈቃድ አንድ ነው። ወንድና ሴት እንዲጋባ የእግዚአብሔር ፈቃድ፣ ለዛውም ክርስቲያንና ክርስቲያን። በቃ ከዚህ ውጪ ጸጉሯ ረጅም፣ ቀጭን፣ ወገብ ቀጭን፣ ጠይም የሆነች የሀገሬ ልጅ የወንዜ ልጅ ያንተ ፈቃድ ነው እንጂ የሱ ፈቃድ አይደለም።
በቃ ምንም ማወሳሰብ አያስፈልግም። መውደድሽ እሱን መውደድሽ አንቺን መዋደዳችሁ ክርስቲያን ከሆነ በቃ ከዛ ውጪ ዘሩ ከየት ነው ወገኑ ከየት ነው እንደዚህ የኛ ነው። የእግዚአብሔር ፈቃድ አይወሳሰብም። አንዳንዶቹ በህልም ሌሊት ተኝቼ ሚላለ በህልም ልክ ሳሙኤል ብሎ ጌታ እንደጠራው በህልም እንደነገረው እኔም ስሙአኒ ይጠራልኛ ብሎ የሚጠብቃል እና ይተኛል። 10 PM 11 PM 12 PM 1 AM 2 AM 3 AM ምንም ድምጽ የለም። በተለይ 3 AM እና የመኪናና የውሻ ድምጽ ነው የሚሰማው። 3 AM የእግዚአብሔር ድምጽ አይደለም። አርፈተኛ በሰላም ወይ የኔ ወንድም አርፈተኛ። እንደዚህ ማመናፈስ አያስፈልግም። በቃ ጸልይ፣ ቼክ አድርግ። ይኸው ምን የመሰሉ አበባ የመሰሉ ልጆች አሉ። አበባና እሾኩን መለየት አለብን። ምክንያቱም ጽጌረዳ አበባ ውስጥ እሾክ ስላለ የሚያደማ እሱን መለየት ነው እንጂ በቃ እና ምን የመሰሉ ወንዶች ሸበላ አሉ። ሸበላውና ሽባው የቱ ነው ብሎ መለየት ብቻ ነው ማለት። ይሄ በሐሳብ ሽባ የሆነ ለማለት ነው፣ ፊዚካሊ ሳይሆን ይሄን መለየት ነው እንጂ መውደድን መለየት እንጂ ሌላ ነብይ መፈለግ። እግዚአብሔር ሰውን በሰው አያማም። ላንቺ ይገልጥልሻል፣ ላንተ ይገልጥልሃል። ልብ በል፣ ለድንግል ማርያም የተገለጠው መልአክ ለዮሴፍም ተገልጧል። the same area ማለት ነው። ለድንግል ማርያም ከእግዚአብሔር ከመንፈስ ቅዱስ ትጸንሳለች ብሎ ነግሯት ዮሴፍ በስውር ሊተዋት ፈለገ ይልና እሱም ሄደና አትተዋት ከኔ ዘንድ ነው አለ። the same angel እግዚአብሔር ለአንዱ ገልጦ ለሌላው አይሰውርም። ያኛው ልጅ አንቺ ድቃላ ወይም ድቃላ አንተ አይደለም፣ ሁላችንም ልጆች ነን። እንዲህ አይነት አቋም እንዲህ አይነት አመለካከት ሊኖረን ይገባል። የጌታን ፈቃድ በእነዚህ ነው የምናውቀው። አስከፈል አትግቡ ወደ ትዳር። እንዴት ነው መቀርባት? በጣም እፈራለሁኝ ምናምን የሚሉዋል። እንዴት ነው ወደ ልጅቱ መቀርበው? እንዴት ነው ወደ ልጁ መቀርበው? ጮኝነት እንዴት ነው መጠይቀው የሚሉዋል። አንዳንዶቹ አጠያየቅ አይችሉም። ራሱ ጮኝነት መጠየቅ ሳይንስ ነው። ራሱ ሳይንስ ነው፣ አርት ነው ራሱ። ገና ካጠያየቅ ታመልጣለች ወይ ያመልጥ ገና አንዳንዶቹ ከቸርች እንደተበተኑ አጥሩን አስደግፎ ላገባሽ ፈልጌ ነበር ይላል። የጮኛ አጠያየቅ ሳይሆን ወንጌል ስርጭት ነው ይሄ አካሄዱ ራሱ። ሰው ያየ በህዝብ ፊት ሁሉ ይሄ ወንጌል ለመመስከር ካልሆነ በስተቀር ለወንጌል ለሜሬጅ አይሆንም። እንደዛ አይደለም። ቦታውን ማየት ያስፈልጋል። የልጅቷ ሁኔታ ሙዷ እንዴት ነው? በምን ሁኔታ ላይ ያለችው? ራሱ ልጅቷ በዚህ ጊዜ በወር አንድ ጊዜ የሚደርሰው አጀንዳ ደርሷታል ወይስ ገና? ያን ሁሉ በጥንቃቄ ወይ ከጓደኞቿ ወይ ከእህቶቿ ማጥናት አለብህ። ሳይንስ ነው ራሱ። በምን ሁኔታ ነው ፊቷ? የበጋ ፊት ነው ወይስ የክረምት ሰማይ ነው ፊቷ? በአሁን ጊዜ እንዴት ነች ማየት ይቻላል። ጸጉሯን ሳትሰራ ምናምን መታ ከሆነ የሆነ ብስጭት ላይ ነው ያለችው ማለት ነው። የሆነ ማጥናት በደንብ። እኛ ቢሮ ካውንስሊንግ ስናደርግ ባልና ሚስቶች ሲመጡ ችግራቸውን ሳይነግሩን እንትን ኦብዘርቭ እናደርጋለን። ለምሳሌ 3 ሰው የሚቀመጥበት ሶፋ ሆን ተደርጎ ተብሎ ተቀምጧል። ስለዚህ ሲቀመጡ አቀማመጣቸው እንዴት ነው? አንዳንዶቹ በጣም የተጣሉ ከሆነ መሃሉን ትተው ዳርና ዳር ከተቀመጡ ይሄ ያስረዝማል፣ በአንድ አይታረቁም እንላለን። ለምን? ዳርና ዳር የተቀመጡ ግን መጥተው ጠጋ ብለው የተቀመጡ ከሆነ ይሄ ለክፉ የሚሰጥ ችግር አይደለም እንላለን። እጃቸውን እንመለከታለን። ስናይ ቀለበት የሱ አለ ወይ የሱ የለም። ትኩስ ነው የወጣው ቀለበቱ። ምክንያቱም ምንድነው? ምናልባት አንዱ የጠም ምክንያት ይሄ ሊሆን ይችላል። እንዴት የጋብቻ ቀለበት ለቸርች ትሰጣለህ ብላ ሊሆን ይችላል። ወይ እንዴት የጋብቻ ቀለበት እንዴት ታረጋለህ ብላ ሊሆን ይችላል። እና አንዱ ኦብዘርቬሽን ሴትዮዋ ጸጉሯን ተሰርታለች ወይ አልተሰራችም? አምፖሎን የተሰራችው ወይስ ደግሞ ሞዴልስት ነው የተሰራችው? ምን አይነት ነው የተሰራችው?